የጎፋ ህዝብ እጅግ በጣም በከባድ ሐዘን ውስጥ ይገኛል። ጎፋ እያለቀሰች ትገኛለች። በድንገት በተከሰተው በመሬት መንሸራተት ምክንያት በአካባቢው ላይ የነበሩ ሰዎች በላያቸው ላይ አፈር ተመልሶ እዚህ ያስቀራቸው ሲሆን የሞቱና እስካሁን ድረስ አስክሬናቸው ያልተገኙ ብዙ እናቶች፣ አባቶች፣ ህፃናት እስካሁንም ሰዓት ድረስ እየተፈለጉ ይገኛሉ። እናንተ ደጋግ ኢትዮጵያውያን እንዲሁም ኤርትራውያን ወገኖቼ ለጎፋ ህዝብ እጅግ በጣም አስቸኳይ እርዳታ ስለሚያስፈልጋቸው በገንዘብ በቁሳቁስ እንዲሁም የህክምና ባለሙያዎች ሙያዊ እርዳታ እንድታደርጉ ስንል በፈጣሪ ስም በትህትና እንጠይቃችኋለን። እኛም የአቅማችንን ድጋፍ ለማድረግ በቦታው የተገኘን ሲሆን ይህንን ቪዲዮ የምትመለከቱ ደጋግ ወገኖቼ ለጎፋ ህዝብ የአቅማችሁን ድጋፍ እንድታደርጉና ለሚረዱ ወገኖች ይህንን ቪዲዮ በአስቸኳይ ሼር እንድታደርጉ በፈጣሪ ስም በትህትና ማጸናችኋለሁ። ስሜ ሰለሞን ሶማ ይባላል። ያው አካባቢው ተወላጅ ነኝ። የተወለድኩትም እዚህ ነው። በ1983 ነው የተወለድኩት እዚህ። እንግዲህ ከተወለድኩበት እዚሁ በአቅራቢያ በሚገኘው ትምህርት ቤት ነው የተማርኩት። አሁን ስራ ይዤ የሚሰራውም በዚሁ ወረዳ ነው ያለሁት። እንግዲህ ያው ወደ ሳይት አካባቢ ወርደን ስለምንሰራ ውሃ ባለሙያም ስለሆንኩ ይሄን አካባቢ ሁሌ መጥቼ በውሃ ስራ አመጣለሁ፣ በሌላ ስራ አመጣለሁ። ቤተሰቦችም አባት፣ እናት፣ ወንድሞች፣ እህቶች እዚሁ ስለሆኑ እነሱ ጋርም በተደጋጋሚ መጣለሁ። እዚህ አካባቢ ይገኛለሁ። አካባቢው እንደምናውቀው መልካም አካባቢ ነው። እንደዚህ አይነት ናዳ ስጋትም የለብንም። እንደዚሁ ሰክተንም አናቅም። በትክክል አካባቢውን አርሰን እኔም በራሴ በልጅነት እርሻ እያረስኩ ከብት እያገድኩ ሳር እያጨድኩ እንጨት እየፈለጥኩ እንጨት እየለቀምኩ ነው ያደኩት። ይሄን አካባቢ በደንብ አውቃለሁ። እንደዚህ አይነት ችግር ከዚህ በፊት ተከስቶ አያውቅም። አሁን ግን በዚህ በሐምሌ 14 ወደ 15 አጥቢያ ሰኞ ገና ሲነጋ በተከሰተው ናዳ አደጋ አንድ ቤት ብቻ ነው ያጥለቀለቀው። ይሄ መጀመሪያ የመጣው ናዳ አንድ ቤትን አባት፣ ልጅ አንድ ያው ህይወታቸውን አሳጣዋል። ከዛ የተነሳ አካባቢው ህዝብ ሁሉ ለማትረፍ በሚል አብዛኛው ያው እዚህ አካባቢ ያለው ሰው አርሶ አደር ነው። ዶማ አላቸው፣ ከሷ አላቸው፣ ወሊ ያለው ነገር ሁሉ ይዘው ወጡ። ለቁፋሮ በጀመሩበት አንድ ጎረቤት አለ። ጎረቤቱ ከሱ ጋር ስራ ለመተጋገዝ ቁፋሮ ለመተጋገዝ በመጣበት እሱም እዚሁ ህይወቱ አለፈ። የሱም አስከሬኑ እስካሁን አልተገኘም። የዚህ የቤቱ ባለቤትም አስከሬን አልተገኘም። ሌላው ህብረተሰብ በቃ በታወጀው ይወጃ ሰምተው ለማገዝ ብሎ በመጡበት እንግዲህ ሰልፍ ይዘን በተራ ገብተን እንቆፍራለን፣ እናተርፋቸዋለን፣ የቀሩትንም እናተርፋቸዋለን፣ የተቀበሩትንም በህይወትም ሆነ አስከሬናቸውን እናወጣለን ብሎ በሚያደርጉት ርብርብ በአንድ በሁለተኛው በተነሳው ናዳ ወደ ብዙ የሚቆጠሩ ህዝብ ህይወት በአንድ ማለፍ ሆነ። ይሄ እጅግ በጣም አሳዛኝ ነው። እኔም በዚህ አጋጣሚ የተሰማኝ ሀዘን የሚገልጸው ቆሜ ማልቀስ ያለብኝ 13 ሰው እኔ ቆሜ ማልቀስ ያለብኝ 13 ሰው ህይወት አልፏል። ይባስ ብሎ ደግሞ አሁን የእህቴ አስከሬኗም ጭምር አልተገኘም። 3 ቀን ሙሉ እዚሁ የቆፈርኩ ሁለት ወንድሞች አሉኝ። ከነሱ ጋር አባቴ እንግዲህ እድሜያቸው ሄደዋል፣ መቆፈርም አይችሉም፣ ዶማ ከሶ መያዝም አይችሉም እሳቸው። እናተም እንደዚሁ እንግዲህ እና ሁለት ወንድሞቼ እየቆፈርም ህዝቡም ደግሞ እንደዚሁ ቤተሰብ የጠፋባቸው ሰዎች ሁሉ ወጥቶ እየቆፈሩ እስከ ዛሬ ድረስ የወጣው ወጥቷል፣ ያልወጣው እስካሁን አልወጣም። እጅግ በጣም የሚያሳዝን አይደለም። እንደዚህ ቀበሌ ለሻቻ ጎስዲ በኢትዮጵያ ደረጃ ራሱ እጅግ በጣም አስደንጋጭ የሆነ ሁኔታ ነው የተከሰተው። በጣም ከባድ ነው።
አሁን ግን በጣም የከበደኝ ነገር እነዚህ አስከሬናቸው ያልወጡ ወገኖቻችን ይሄ ብትሆንም የዚህ መጀመሪያ ናዳው ያጠቃው የቤቱ ባለቤት ቢሆንም ሌሎቹም አስከሬናቸው ያልተገኙ እንግዲህ እዚህ የተሰበሰበው ህዝብ ሁሉ ወንድም እህት አባት እናት ልጅ ባል ሚስት ያጣ ህዝብ ነው እዚህ የተሰበሰበው ሁሉ ከሌላ አካባቢ እረዳለን ብሎ የመጡ ሁሉ ተበልቶ አልቀዋል ስለዚህ እጅግ በጣም አሳዛኝ ስለሆነ አሁን ቢቻል ዶዘር ለኛ ባለ ሰንሰለቱ በመጣ ባለ ጎማው መውረድ አይችልም ምክንያቱም ከሰው አቅም በላይ ነው አሁን ሰው እንግዲህ ወገኑ ስለጠፋ ወንድም እህት ስላጣ መሬቱ ላይ እየዘለለ እየተንከባለለ ሰው መቆፈር አይችልም ቆፍሮ ማውጣትም አይችልም ሰው ደክሟል በአራት ቀን ውስጥ እኔም በበኩሌ እጅግ በጣም ነው የደከመኝ አሁን ዶማ ይዤ መቆፈር ቀርቶ መራመድ ማቅቶኛል በጣም ከባድ አደጋ ውስጥ ነን ያለነው ኢትዮጵያዊ የሆነ ቢያንስ ኢትዮጵያዊ የሆነ ወገን ነውና አሁን በዚህ ሰዓትኛን መጥቶ እንዲደርሱልኝ እንዲጠይቁልኝ ቤት ያጣ ነው የሚለብሰው ልብስ አጣ ነው ወንድም እህት አጣን አባት እናት አጣን ልጅ አጣን ሚስት አጣን ባል አጣን አራት የወለደ አባትና እናት ሞቱባቸዋል አምስት ልጅ ህፃን ልጅ ጩጨትተው አባትና እናት ተጠፉ ቤት የተዘጋባቸዋል አሁን እነዚህን እንዴት አድርጎ ማዳን ይቻላል እንደ ኢትዮጵያዊ ዜጋ ሁላችን በዚህ ጉዳይ ላይ እጃችን እንድናሳርፍላለሁ ቢቻል ዛሬ ነገ ሳይባል ለኛ ባለ ሰንሰለቱ ዶዘር ቢገባልና ይሄን አካባቢው ትንሽ ቆፈር አድርጎ የጠፉትን ምናልባት የወገኖቻችን አጥንት አውጥተን ቀድሞ ሰው የሚቀበርበት መቃብር ላይ አድርሰን እዛው ለማሳረፍ እንደው ለኛ እገዛ ቢደረግልን ከሰው አቅም በላይ ስለሆነ ቦታውን ደግሞ ሳናቅ ነው የምንቆፍረው የቱ ጋር ሰው የቱ ጋር እንደተቀበረ ማን የቱ ጋር እንደሆነ አናቀም ዝም ብለን ሜዳ እየቆፈርን ዝም ብለን አፈር እያነሰን አፈር እየተሸከምን አሁን አቅማችን አተናል ጉልበታችን አተናል ደግሞ ቤታቸው ተበልቷል እንግዲህ ህዝቡ በተቻለ አቅም ምናልባት ናዳው ያልደረሰበት አካባቢ ያሉት በተቻለ አቅም ይህልን ውሃም ያቀርቡልኛል ነገር ግን እኛ እንግዲህ ያለው ነገር ሁሉም ስላጣን አቅማችንም ደክሟል ስለዚህ ለኛ አሁን ኢትዮጵያዊ የሆነ ዜጋ እንዲደርስልን ይላልው መንግስት ከተቻለ ለኛ በዶዘር እገዛ እንዲያደርግልን ይላልው